ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በዚህ መጥቼላችኋለሁ። ያው ብዙዎቻችሁ የምታውቁኝ የፍሬሽማን ኮርስ ኤግዛም ትሰራላችሁ ነው። ዛሬ ደግሞ እስኪ ለነሱ ያስተምራል፣ ለነሱ ይጠቅማል ያልኳትን የኔን የራሴን የግሌን ዩኒቨርሲቲ ላይ ያጋጠመኝን የፍቅር ህይወት ነው ላካፍላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባር ደግሞ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩ። ያው ሳላንዛዛባችሁ ወደ መጣሁበት ወደ ርዕሴ ልግባላችሁ። ዛሬ የማካፍላችሁ እኔን የገጠመኝን የኔን የዩኒቨርሲቲ የፍቅር ህይወት ነው መነግራችሁ። ያው ብዙዎቻችሁ ትማሩበታላችሁ ብዬ አስባለሁ እና እሷን ነው ሼር ላደርግላችሁ የመጣሁት እና እስኪ ትንሽ ከአስተዳደጌ ልጀምርላችሁ። እኔ ተወልጄ ያደግኩት የውቦቹ ሀገር፣ የፍቅር ሀገር፣ የፍቅር ተምሳሌ ተብላ በምትጠራው በድሬዳዋ ነው። ብዙዎቻችሁ እንደገመታችሁት የድሬ ልጅ ነኝ ማለት ነው እና ተወልጄ ያደግኩት እዛው ድሬዳዋ ነው። በነገራችሁ ላይ አስተማሪ ልጅ ነኝ እና አስተማሪ ደግሞ እንዴት እንደሚያድግ ታውቃላችሁ። በተለይ ትምህርት ቤትና ለትምህርቱ ያለውን ነገር ታውቃላችሁና ትንሽ ጎበዝ ለመሆን የሚነካካኝ አይነት ልጅ ነበርኩኝና ያው ትምህርት ቤት የተማርኩት ማዘር የምታስተምርበት ትምህርት ቤት ነው እና ሁሌ ሲሄድ ከሷ ጋር ነው፣ ሲሄድም ስመጣም ከሷ ጋር ነው እና ልጆች እንኳን አርፍዶ ሲገረፉ እኔ አልገረፍም ነበር። በር ላይ አስተማሪ ቆሞ በዱላ ምናምን ቸብ የሚያደርገው ነገር የለም። እሷን ነገር ሲያደርግ እኔ አልገረፍም ነበር። ምክንያቱም የሄደው ምናምን ከማዘር ጋር ነው። ቶሎ የማዘርን እጅ ይዤ ነበር የምገባው። ኢቭን እረፍት ወተን ልጆች ኳስ ሜዳ ሄደው ሲጫወቱ እንዲህ ባስኬትቦል ጋር ሄደው ምናምን ሲጫወቱ እኔ አልጫወትም ነበር። እኔ ቶሎ ብዬ ማዘር ጋር ነው የምሄደው። ምክንያቱም ማዘር ጋር ሄጄ እዛ ስታፍ ይቀመጣሉ፣ እዛ ቲቪ ያለ ቲቪ ይከፈታል። ቲቪ ያለው እስኪደወል ድረስ ማለት ነውና ሲደወል ደግሞ እረፍት ተመልሼ እገባለሁኝ እና እንደዛ እያልኩ ነው እስከ 12ኛ ክፍል የጨረስኩት። የሚገርማችሁ እስከ 12ኛ ክፍል እስክጨርስ ድረስ ምንም አይነት ጓደኛ አልነበረኝም። የሴትም የወንድም ምንም አይነት ጓደኛ አልነበረኝም። የሴትም የወንድም ጓደኛ እናቴ ነበረች። ከምንም አይነት ሰው ጋር ግንኙነት አልነበረኝም፣ ከወንድም ጭምር ማለት ነውና ያው ኢንትራንስ ደረሰ። ኢንትራንስ ተፈተንን። ጥሩ ውጤት ነበረኝ። ከዛ መጀመሪያ ድሬዳዋ ሞላው፣ ሁለተኛ አርባ ምንጭ፣ ሶስተኛ አዳማ ሞላው። ከዛ የድል ነገር ይደርሰኛል አርባ ምንጭ፣ ወደ ቤቱ አርባ ምንጭ ደረሰኝ። ያው የኔ ፍቅር ህይወት የሚጀምረው እንግዲህ እዛ ነው፣ ዩኒቨርሲቲ ነውና አርባ ምንጭ ሄድን፣ ክላስ ተመደብን። ከዛ በኋላ ኮሚኒኬቲቭ እንግሊሽ የሚባል ኮርስ እየወሰድን ነበርና እሱን ኮርስ እየወሰድን የመጀመሪያ ቀን የመጣው እንግሊዝኛ መምህር ነበረ እና ገብቶ ራሳችሁን ኢንትሮዲዩስ አድርጉ ምናምን ይባላልና እየወጣን ፊት ለፊት ራሳችንን ኢንትሮዲዩስ እናደርጋለን፣ ስማችንን እናገራለን፣ የመጣንበትን እንናገራለን ምናምንና እኔ እንዳጋጣሚ ከኋላ ነበር የተቀመጥኩትና ከፊት ያሉት ተናገሩ። ከዛ አንድ ቆንጅዬ ቀጫጫ የሆነች ልጅ ተነሳችና ራሷን አስተዋወቀች። ከዛ የመጣችበትን ቦታ ተናገረች። ከየት ነው? ከድሬዳዋ ነው የመጣሁት ምናምን። ከዛ እኔ የስ አልኩኝ ከኋላ አንድ በቃ ሀገሬን ሰው አገኘው ብዬ ማለት ነው። ሌላ ነገር እንዳታስቡ። የስ አልኩኝ። ያው እኔም ተራዬ ደረሰ። እኔም ተናገርኩኝ። ያው የመጣሁት ከድሬዳዋ ነው አልኩኝ። ያው እሷም ከድሬዳዋ እኔም ከድሬዳዋ፣ ግን የተለያየ ትምህርት ቤት ነው የተማርነው። የተለያየ ሰፈር ስለሆን አንተዋወቅም። ከዛ አስተማሪዎች ከታች ብዬ ነበረ እኔ ምክንያቱም ጓደኛ አገኘው ብዬ የማውቀው። በእርግጥ አርባ ምንጭ ላይ በጣም ብዙ የድሬዳዋ ልጆች አሉ አርባ ምንጭ ዩኒቨርሲቲ የሚማሩ። ነገር ግን እነሱ ሲኒየር ናቸው፣ እኛ ገና ጀማሪዎች ነን፣ አንተዋወቅም። ስለዚህ በቃ የሳልኩኝ አገኘው ያገሬ ልጅ ምናምን ከሙዴ ጋር ምናምን የምትሄድ ከራሴ ጋር የምትሄድ አገኘው ምናምን ብዬ ደስ አለኝ። ከዛ በቃ አገኘው ምናምን አልኩኝ። አስተማሪ ሲወጣቸው ቆየ ነበረ። አስተማሪ ሲወጣ ሄድኩና አንድ ሶስተኛ ላይ ነበርንኛና ከሶስተኛ ላይ ስትወርድ ደረስኩባትና እንዴት ነሽ አልኳት። ደህና ነን፣ እንዴት ነህ ምናምን። ያ ከድሬዳዋ የመጣሽው? አዎ። ኦኬ። ከዚህ ትምህርት ቤት? ኦኬ። እኔ ደግሞ የመጣሁት ከዚህ ትምህርት ቤት ነው ምናምን። አይ በጣም አሪፍ ነው ምናምን፣ በቃ ስላገኘሁሽ ደስ ብሎኛል ምናምን ተባባልና ያው ስልካችንን ተቀያየርን ማለት ነው ሁለታችንም። በስልካችን ተቀያየርን። ያው አልፎ እናወራለን። ክላስ አለ ወይ ክላስ የለም ወይ። አለቃው ደግሞ ከኔ ጋር አንድ ዶርም ስለሆነ ጠይቀው እስኪ ዛሬ ክላስ አለ ወይ ምናምን ተብዬ እጠይቃለሁ ማለት ነው እኔ። ከዛ አዎ አለ፣ ካለ ከሌለ ደግሞ አይ ክላስ የለም ምናምን ብዬ እነግራታለሁ። ከዛ ይሄ ንግግራችን እያደገ መጣ።
ከዛ ብዙ መቀራረብ ጀመርን፣ ሚስጥረኛሞች ሆነን ምናምን ቤስት ፍሬንዶች ሆነን። ከዛ ምን ሆነ እንዲህ እኔ ከዛ በፊት ምንም አይነት እንትን ጓደኛ ምንም ስላልነበረኝ እየወደድኩ መጣሁ። እውነት ለመናገር ቀድሜ ወደድኩ፣ ከዛ ቀድሜ ተሸነፍኩኝ ማለት ነው። ግን አልተናገርኩም። ለምን? አንደኛ ፍርሃት፣ ሁለተኛ ደግሞ ከነ እኔ እሺ ትለኛለች ልጅ ፍቅር ትጠይቃ እሺ ትላለች የሚል እምነት አልነበረኝም። በጣም ነው ስለምፈራ ማለት ነውና ወደድኳት። ግን ደግሞ ፈራለሁ። ምን እንደሚያስፈራኝ ልንገራችሁ። በጣም እኔ የጎዳኝ ነገር ሰው ምን ይለኛል፣ ሰው ምን ይለኛል የሚለው በጣም ጎዳኝ። አሁን የሆነ ጊዜ ምን አጋጠመኝ፣ እሷ እኔም ማግኘት ትፈልጋለች፣ እኔም እሷን ማግኘት እፈልጋለሁ። በተለይ ማታ ማታ ከእራት መልስ ወክ እንድንሄድ ምናምን። አርባ ምንጭ ደግሞ በጣም ምቹ ነች ካወቃችሁ ወክ ለመሄድ ማለት ነውና እንድንሄድ ትፈልጋለች። እኔም እፈልጋለሁ በውስጤ፣ ግን ደግሞ እምቢ እላለሁ። እምቢ የምለው ለምንድን ነው? ሰው ምን ይለኛል፣ አሁን ከሷ ጋር ሲሄድ እሱ የሷ ቺክ ነው ምናምን ተብሎ ይወራል። ያኔ እሱ ምን ይለኛል ብዬ በጣም ነበር እምፈራው ማለት ነው በወቅቱ። ስለዚህ ነው እላለሁ፣ እርቃታለሁ ምናምን እና ግን መውደዱ ውስጥ ያለ ፍላጎቱ ውስጥ ያለ እና እንደሚሆን ጊዜ ማረሳቸው ሁለት ነገሮች ልንገራችሁ። አንደኛው እሷ ጓደኛ መያዝ ትፈልጋለች፣ ጓደኛ እንድትሆን ትፈልጋለች። ነገር ግን ሰዎች ከኔ ጋር ስለሚያዩት ምንድነው የሚሉት? የሱ ፍቅረኛ ነች እሷ ነው የሚሉት። እና ማንም ስልኳን አይቀበልም፣ ማንም አይደውላትም ምናምን፣ ቦይፍሬንድ የላትም። እኔ እንኳን በፈልግ ሰዎች እሷ አለች ነው የሚሉኝ ሴቶች ማለት ነው። ፍቅረኛሞች እንደሆነ ነው የሚታወቀው፣ ግን እኛ አይደለንም። እና ምንድነው ሁለት ያልኳችሁ፣ የመጀመሪያው ነገር ያጋጠመኝ ነገር የሆነ ጊዜ ላይ ሁሉም የዶርሟ ልጆች ቺክ ጠበሱ፣ እሷ ብቻ ቀረች። ጠራችኝና ካርድ እኔ ሞላልሃለሁ፣ ዶርም ሁሉም ሰው ይደወለታል፣ እኔ ብቻ ነው የማይደወልልኝ ከዚህ ከግቢ ውስጥ። ካርድ እኔ ሞላልሃለሁ፣ ልክ ዶርም ስገባ ትደውልልኝና እናወራለን ምናምን። ስሜን ግን እንዳትጠሪ አልኳት። አይ አልጠራም ማለች። በቃ ከዛ ካርድ ሞላችልኝ ምናምን፣ ካርድ ላከችልኝ። ከዛ በኋላ መደወል ጀመርኩኝ ማለት ደውላታለሁ ምናምን፣ እናወራለን፣ ከዛ እንስቃለን፣ እንጫወታለን ምናምን እንደዛ ነገር አንድ ያጋጠመ። ሁለተኛ ደግሞ የሆነ ጊዜ ከኔ ጋር መውጣት ፈለገች ወደ ውጪ ማለት ነው። ነገር ግን እኔ ደግሞ እሺ አልልምና አንድ ቀን ካፌ ቀረች፣ አውቃ ካፌ ቀረችና ደወለችልኝ። እራት እኮ አልበላሁም ማለት ሲል፣ ኧረ እባክሽ አዎ ምን ነው ስላት፣ አይ ትንሽ ደብሮኛል እራት አልበላሁም እና ውጪ መብላት ፈልጌ ነበር ስትለኝ፣ ቆይ እኔ አመጣልሻለሁ እኔ ብር አለኝ እዚህ ሲል እመጣለሁ አልኳት። አይ እንደዛ አለም የፈለግኩት ውጪ ሄጄ መብላት ነው። እኔ እኮ አመጣልሻለሁ ቤተከራከርኳት። ነው በዛውም ቡና መጠጣት ፈልጌ ነው፣ ቡና መጠጣት ፈልጋለሁ እና ማንም የለም እና አብሮ የሚሄድ ሰው ምናምን። እምቢ አልኳት፣ አልወጣም አልኳት። ምክንያቱም እኔ ሰው ካየኝ ከሷ ጋር ሰው ምን ይለኛል ብዬ አስባለሁ። ከዛ በቃ እንደምንም ብላ አሳመነችኝ። እኔም በቃ እንደምንም ብዬ እሺ ብዬ ሄድኩኝ። እዛ አርባ ምንጭ ዩኒቨርሲቲ ተማሪዎች ታውቃላችሁ፣ ከዩኒቨርሲቲው በር ላይ ምግብ ቤቶች ምናምን አሉ ትናንሽ ማለት ነው። ከዛ ከዶርም ወተን ተገናኝተን ግቢው ስንሄድ እኔ በዚህ ጥግ እሷ በዚህ ጥግ ነበር የምትሄደው። ሰው በመሀላችን ያልፍ ነበረ። ምክንያቱም ምንድነው የማስበው አሁን ከሷ ጋር ሲሄድ ሰው ቢያየኝ ምን ይለኛል፣ ተማሪዎች ይናገሩኛል፣ ይፎግሩኛል ምናምን ብዬ ነው የማስበው። እና አብረን ሁሉ ምን ሄዳ አይመስልም፣ የሆነ ተለያይተ ምን ሄድ ነው የሚመስለው። እንደምንም ችላው አብረን ወጣን። ከዛ ምግብ ቤት ሄደን፣ በጣም ያስቀው ነገር እዚህ ጋር ነው። ምግብ ቤት ሄደን እዛ ምግብ ቤት ተቀምጠን ምግብ ታዘዘ። ስንት ምግብ? 2 ምግብ ታዘዘ። ከዛን ያልበላም አልኩኝ። እኔ ራቅ ብዬ ተቀመጥኩኝ። ለምን መሰላችሁ ያልበላም ያልኩት? እዛ ጋር የሚቀመጡት ብዙ ተማሪዎች ናቸው እና እንደዛ ተማሪዎች ሲያዩኝ በቃ እሱ ከሷ ጋር ምግብ እየበላ ነው ይላሉ። ምግብ እየበላ ነው እሱ ከሷ ጋር ፍቅረኛሞች ናቸው ምናምን ብለው ያወራሉ ብዬ ተውኩ። ግን የታዘው ለምግብ ነው። ከዛ በቃ እሷ ምንም አላለችም። ከሁለቱ ምግብ ግማሽ ምግብ አብረን የበላችሁ ራቷ ማለት ነው። እና ራቷን በላች። ስንወጣ እንደነበረው አሁንም ስንገባ ተለያይተን ገባን፣ ተራረቀን ማለት ነው። እዛ በጣም ተናደደችብኝ ምናምን፣ በቃ በአንተ ተስፋ ቆርጫለሁ ምናምን አለች። እኔ ዝም ስላት ራሷ መጣች። በአንተ ተስፋ ቆርጫለሁ፣ አንተ ምንም ጥቅም የለህም፣ ምንም አትጠቅመኝም፣ በአንተ ተስፋ ቆርጫለሁ ብላ አንድ ቴክስት ብቻ ላከችልኝ ማለት ነው። ከዛ ይሄ ፓርት 1 ነው። አሁን በጣም ስለደከመኝ ሌላ ጊዜ ቀጥላችኋለሁ ፓርት 2 ማለት ነው። ፓርት 2 ግን እንዲሰራላችሁ የምትፈልጉ
ኮሜንት ላይ ገብታችሁ ፓርት ቱ ያላችሁ ጻፉልኝ። በጣም ነው የማመሰግነው። ነገ ደግሞ በፓርት ቱ መለሳለሁ። እስከዛ መልካም ቆይታ ይሆንላችሁ።